ወደ ተመልካቾቻችን እነሆ የዛሬውን ዜና ከመልካም ቲዩብ ቻናል ከውጭ ዜና እንጀምራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፑቲን ጋር ባደረጉት ንግግር ወደ 2 ሰዓት የሚጠጋ አውርተው በቀጣይነት በዩክሬንና በራሺያ መካከል የሚካሄደው ድርድር እንደሚኖር እንግዲህ ጠቁመዋል። በጠቆሙት መሰረት በዩክሬንና ራሺያ መካከል ጦርነቱ እንዴት እንደሚቆም ለመወያየት እንደተዘጋጁና አሜሪካም ይህንን ለማገዝ ፈቃደኛ መሆኗን ለፑቲን ገልጸዋል። ፑቲንም በአንጻሩ ደግሞ የዩክሬንና ራሺያ ጦርነት በመሰረታዊነት እንዴት ተጀመረ የሚለው ለመዳሰስ ሞክረዋል። እንግዲህ እንዳሉት ዩክሬን የኔቶ አባል የመሆኗን ጥያቄ ማቅረቧን ተከትሎ ራሺያ ይሄ ለኔ ጸጥታ ስጋት ነው በማለት ከፍተኛ አቤቱታ ለዩክሬንም ለዓለም ማድረሷን ይታወሳል። እንደገለጹትም ደግሞ ዩክሬን የኔቶ አባል ከሆነች ምናልባት በኔቶ አርቲክል ላይ እንደሚታወቀው የኔቶ አባል ሀገር አንዱ ከተነካ ሌሎች ሀገራት ደግሞ በአንድነት እንደሚወሩና ጥቃት እንደሚያደርሱ እንግዲህ በዛ መሰረት ዩክሬን አባል ብትሆንና በራሺያ ብትነካ የኔቶ ሀገራት ራሺያን ለመደብደብ ይዘጋጃሉ እንደማለት ነው። ይሄ መሰረታዊ ምንጭ ነው፣ የጠላታቸው ዋናው መንስኤ ነው ብለው እንግዲህ ፑቲን አስረድቷቸዋል። ሁለተኛ ደግሞ በዩክሬን ውስጥ የሚገኙ የራሺያ ቋንቋ ተናጋሪዎች ተበድለዋል ብላ ራሺያ እንደምታስብ ዶኔስክ አካባቢ ያሉት ህዝቦቿ ይሄ በደል ስለተደረሰበትና ኢትኒክ ክሊንዚንግ እየተፈጸመ ነው፣ ዩክሬን ይህንን እያደረገች ነው፣ ስለዚህ ይህንን ማቆም አለብን ሲሉ ፑቲን ተናግረዋል። ዞሮ ጦርነቱ መቆም አለበት። 5000 ሰው እያለቀ ነው። 5000 ሰው በአየር ላይ ምንም እንዳልሆነ እየተበተነ ይገኛል። ይሄ ደግሞ መቆም አለበት ሲሉ የአሜሪካው ፕሬዝዳንት ተናግሯል። ከዚህም በመቀጠል የአሜሪካው ፕሬዝዳንት ለዩሮፓ ዩኒየን በተጨማሪ ከዩሮፓ ዩኒየን በተጨማሪ ካቶሊክ ጳጳስ ለፖፕ ሊዮ በተጨማሪ ለእንግሊዙ ለፍራንስ መሪዎች እንግዲህ ይህንን ማጋራታቸው ተዘግቧል። በቀጣዩ የሚደረገው ድርድር ቀጥታ በራሺያና በዩክሬን መካከል ይሆናል። ይህም ደግሞ በዘላቂነት ጦርነቱን ለማቆም የሚያስችል ስምምነት ለማድረግ እንግዲህ እያሰቡ እንደሆነ ይነገራል። ተመልካቾቻችን በዚህ ዙሪያ ተጨማሪ ዜናዎች ሲኖሩ የምናደርሳችሁ ይሆናል። እናመሰግናለን። ከኢትዮጵያ ከሀገር ውስጥ የተሰማውን ዜና እንዘግባለን። በህወሓትና በፌዴራል መንግስት በተከሰተው መሃል የህወሓቱ ዋና ደጋፊ የሆነው ስታሊን ከአሜሪካ ወደ አስመራ መግባቱን ተከትሎ የተለያዩ አስተያየቶች ይሰጣሉ። ስታሊን ይሄ ሀገር የኔ ነው፣ እኔም ደግሞ አስመራ የምገባው በትግራይ ለመገናኘት እንደሆነ አንዳንድ ዘጋቢዎች ዘግበዋል። ይህንን በተመለከተ ስታሊን ማለት የህወሓት ቀንደኛ ደጋፊና የህወሓትን ናሬቲቭ ተንታኝ ስፖክስማን በውጪ መሆኑ ይነገርለታል። ስታሊን የሚባለው ለህወሓት አንድ አይን ብሌኑ ነው። በህወሓትና በፌዴራል መንግስት መካከል በተደረገው ጦርነት ስታሊን የህወሓት መረጃ የሚያቀብልና በኢትዮጵያ መንግስት ላይ ከፍተኛ የሆነ የሐሰት ወሬ ከሚነዛ ፕሮፓጋንዲስት መካከል አንዱ ነው ብለው ብዙ ሰዎች ይናገራሉ። ውድ ተመልካቾቻችን ስታሊን ወደ ኢትዮጵያ ይግባ እንጂ በኤርትራና በህወሓት መካከል የሚደረገው ድርድርና የጦር ስምምነት ደጋፊ ነው ተብሎ ይወሳለታል። ህወሓት እንግዲህ ጦርነት ይከፍታል አይከፍትም የሚለውን የምናይ ሲሆን በሌላው ዜና ጀነራል ታደሰ ወረደ ከጅማ ማህበረሰብ ከፍተኛ ሽልማት መቀበላቸው ታውቋል። የተቀበሉት ሰላም እንዲመጣ ላደረጉት ጥረት ብቻ ሳይሆን ሀገሪቱ ውስጥ በተካሄደው ኮንፈረንስ እንደተቀበሉና ወደ ባህር ዳር እያቀኑ እንደሚገኙ በባህር ዳርም ስምምነት መሰረት ባህር ዳር ውስጥ የሚካሄድ ከባህር ዳር ከአማራ ክልል መንግስት ጋር ይወያያሉ ተብሎ ይጠበቃል። ውድ ተመልካቾቻችን በዚህ ዙሪያ የሚደርሱ ተጨማሪ መረጃዎች ሲኖር የምናቀርብ የላችሁ ይሆናል። እናመሰግናለን።